ግሩም ነው መጋቤ ብሉይ ልክ ነው። ብዙ ሰባት ብዙ ትርጉም አለው። እስመ ወልቆ ሳብ ፍጹም በአበባ ፍጹምነቱንም ከቁጥሩም ባሻገር ፍጹምነቱንም የሚገልጽ ነው። እንደገናም ደግሞ ሰባቱ ክህነታትም አለ። ብዙ ሀተት አለው። ከጊዜያችን አኳያ ነው በደንብ አብራርተውታል። እንግዲህ ወደሚቀጥለው ደግሞ እንሂድና መምህር ትዕግስቱ ምልጣኑንና አስመላለሙን ይቃኙል። ሃሌሉያ አየቲ ዛቲ እንተ ታስተርእይ እምርሁቅ ከመ ማኅቶት ብርይት ከመ ፀሐይ ሙሴን ርእያ ሀገር ቅድስት እዝራኒ ተናገራ ዳዊት ዘመራ ዘካርያስርየ ተቋመ ማኅቶት ኩለ ታሃ ወርቅ በየማና ወበጸጋማ አዕጾ ቀዘይት ደብተራ ፍጽምት ሀገር ቅድስት ነቢያት ይትየስሑ በውስቴታ ሐዋርያት ይትሐሰዩ በውስቴታ ወዳዊት ይዜምር በውስተ ማኅፈሪሃ ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሑ ወይብሉ ኩሎሙ ሃሌሉያ። እግዚአብሔር ይስጥልን መምህር ትዕግስቱ። መጋቤ ብሉይ አሁን መምህር ትዕግስቱ በዚህ የሚያሰሙንን ምልጣኑንና አስመላለሙን በቅደም ተከተል ያብራሩልን። አይቲ ዛቲ እንተ ታስተርእይ እምርሁቅ ከሩቅ የምትታይ ይህች ማናት? ከመ ማኅቶት ብሪት ከመ ፀሐይ እንደ ፀሐይ እንደ ጨረቃ የምታበራ ከሩቅ የምታይ ይህች ማናት? ሙሴን ይረያ ሙሴ አያት ሀገር ቅድስት ሙሴ አያት ወይም ደግሞ በሀገር መስሎ ሙሴ አያት ይህች ማናት? እዝራኒ ረያ እዝራም አያት ዳዊት ዘመራ ዳዊትም ዘመረላት። እንግዲህ ብዙ ነቢያትን አንስቷል። ቅድም እንዳልነው የመጀመሪያው መነሻ ቃሉ በሐዲስ ኪዳን አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ኢቲኬ መድኃኒትን ታሐሰስዋ ወድዋ ነቢያት ለተነበዩ በእንተ ክብርክሙ ስለ ክብራችሁ ትንቢት የተናገሩ ነቢያት የፈለጓት መድኃኒት ይህች ናት ብሎ እመቤታችንን ቤተክርስቲያንን መስቀልን ሌሎቹንም ነገሮች ያመለክታል ማለት ነው። ሌላው ከመ ማኅቶት ብሪት ከመ ፀሐይ
እንደ ፀሐይ እንደ ጨረቃ የበራች ናት የሚለው ደግሞ መነሻው መኃልየ ዘሰሎሞን ምዕራፍ 6 ቁጥር 10 ላይ ያለው መኑ ይትዛቲ እንተ ትሄውዝ ከመጎህ ሰናይት ከመወርህ ብሪት ከመፀሐይ መደንግዝት ከመስራት ወይም ድንጋጼ ከመስራት ሰሎሞን እንደ ማለዳ ፀሐይ የምትጎበኝ የምታበራ ይቺ ማናት ብሎ ሰሎሞን አይቷታል። በተለይ እመቤታችን በማለዳ ፀሐይ ነው መስሎ ያያት። እንግዲህ የማለዳ ፀሐይ ማለት ለብዙ ነገር መድኃኒት ነው። ሰው አይጎዳም፣ ማንኛውም ሰው የሚሞቀው ነው። ሌላው ደግሞ ጨለማው ካለፈ በኋላ በተለይ ሰሎሞን የመከራው ዘመን ብሉይ ኪዳን ዘመን ሊያልፍ ቀርቦ አዲስ ኪዳን የሚመጣበት ዘመን ስለሆነ እመቤታችን በፀሐይ በጨረቃ መስሎ ያየበት ስለሆነ እንደ ፀሐይ የምታበራ እንደ ጨረቃ የተዋበች የምታምር ይቺ ማናት ብሎ ለእመቤታችን ለቤተ ክርስቲያን ሰጥቶ የተናገረው ነው ማለት ነው። ይህ እንግዲህ ትርጉሙ ሀተታው ጠቅለል ሲል 3 ነገሮችን ነው ዛሬ የሚይዘው። ታቦተ ጽዮን ቤተ ክርስቲያንንና እመቤታችንን እነዚህ 3ቱ አንድ ላይ ስለሆኑ የዛሬው በተለይ በብሉይ ኪዳን ሁሉም ዳዊት ዘምሯል፣ እዝራም አይቷታል። ዳዊትም ቅድስት ሀገር መሆኗን ብሎ በእያንዳንዱ በተነገሩት ትንቢታት መካከል ስለ እመቤታችን ስለ ቤተ ክርስቲያን ስለ መንግስተ ሰማያት የተነገረ ስለሆነ ዳዊት ስለ እመቤታችን ያልዘመረበት ጊዜ የለም። ቀደሰ ማኅደረ ልዑል ማደሪያውን ቀደሰ እስመ ኀረያ እግዚአብሔር ለጽዮን ጽዮንን እግዚአብሔር መርጧታል ብሎ ዘምሯል። እምነ ጽዮን ይብል ሰው ሁሉ እናታችን ጽዮን እግትዋ ለጽዮን በተለይ ከዛሬው ጋር ጽዮንን ከበቧት ብሎ መጀመሪያ ታቦተ ጽዮንን እስራኤላውያን ከበዋት ስለሚቆሙ ወይም ደግሞ አምልኮት ስለሚፈጽሙ ቀጥሎ ደግሞ እመቤታችንን ቤተ ክርስቲያንን እያለ የዛሬው በተለይ ሙሴም ዳዊትም እዝራም እኒህም ሁሉ ነቢያት ተባብረው ይህንን ምስጢር የሚያሳዩ ስለሆነ ቅዱስ ያሬድ ደግሞ ቅድም እንዳልነው መንፈሳዊ ቅመም ቀማሚ ስለሆነ ከብሉያት ከሐዲሳት እኒህን ሁሉ አስማምቶ ዋና ቃላቸውን አምጥቶ እንደው ጠቅልሎ የማጉረስ ያህል ነው። የቅዱስ ያሬድ ትምህርት በተለይ ጠቅልሎ በደንብ አድርጎ ይሄ የእናት ጉርሻ ነው። እናት ለልጇ ጠቅለል ታረግና ትንሽ አስመስላ እንደምታጎርሰው የቅዱስ ያሬድ የዜማ የምስጢር ትምህርት ጠቅልሎ የማጉረስ ያህል ስለሆነ እኒህን ሁሉ ብዙ ሐሳባቸው የበዛውን ጠቅልሎ ግን ወደ አዲስ ኪዳን አምጥቶ እያጎረሰን እየመገበን እያበላን ነው። ለዚህም አይደል እንደ ማዕደ ያሬድ የተባለው። ስለዚህ ማዕደ ቅዱስ ያሬድ ነው። በደንብ አድርጎ ደግሞ እያጎረሰ ነው፣ እኛም እየጎረስን ነው ለማለት ነው። ግሩም ነው። እንግዲህ ከዚህ በመቀጠል ዘካርያስ የሚለው ነው። እስመ ለዓለሙ ብዙ ባሳለፍናቸው ብለናቸዋል። ያልተነኩትን ከሰዓታችን አኳያ እውነት ነው። ቅድም በትንቢተ ዘካርያስ ምዕራፍ 4 ቁጥር 1 ላይ እና በኦሪት ዘጸአት ምዕራፍ 25 ቁጥር 31 ላይ እንዴት እንደሚሰራ ምሳሌው እንደምን እንደሆነ አይተናል። ዘካርያስ የተቋመ ማኅቶት ሁለንተናዋ ወርቅ የሆነ ተቋመ ወርቅ ወይም ደግሞ የወርቅ መቅረዝ ዘካርያስ አየ። እንግዲህ የወርቅ መቅረዝ በሙሉ እመቤታችን ናት። ወርቅ የንጽህናዋ የቅድስናዋ ምሳሌ ነው። በየማና ወበጸጋማ አይጹቀ ዘይት የዘይት ጫፎች ደግሞ በግራና ቀኙ አሉ። እንግዲህ ለእመቤታችን ሲሰጥ ሚካኤል በየማና ወገብርኤል በጸጋማ ቅዱስ ገብርኤል መላከ ውቃቢዋ ነው። ቅዱስ ገብርኤል ደግሞ መላከ አቃቢዋ በተለይ ወይም ጠባቂ መላኳ ነው። ቅዱስ ገብርኤል ደግሞ መላከ ብስራቷ ነው። ስለዚህ እነዚህ ከእመቤታችን በግራ በቀኝ ያለመለየታቸውን በብሉይ ኪዳኑ ደግሞ ሲሆን ቅድም ክህነትና መንግስት መሆኑን የሚያሳይ ነው ማለት ነው። ደብተራ ፍጽምት ብሎ ደግሞ ቅድም እንዳየነው ደግሞ ደብተራ ድንኳን ነው። ፍጹም የሆነች ደብተራ እግዚአብሔር ለሙሴ አሳይቶት ሙሴ የሰራት ያቺ እመቤታችን ምሳሌ ስለነበረች ይህን ደብተራ ፍጽምትም የተባለች እመቤታችን ናት። በሌላም ቦታ ላይ የጳውሎስ ድንኳን ብለን እንጠራታለን። እመቤታችን ደግሞ የጳውሎስ ብቻ ሳይሆን የሁላችን ድንኳን ናት። ድንኳን ማለት ከፀሐይ የምንጠለልበት ደስታችን የምንገልጥበት ስለሆነ እመቤታችን ደግሞ የሕይወት ድንኳናችን ስለሆነች ደብተራ ፍጽምት ብሎ ይጠራታል። በውስጧ ዳዊት ነቢያት ይትፌስሑ በውስቴታ ሐዋርያት ይታሰዩ በውስቴታ በውስጧ ነቢያትም ሐዋርያትም ይደሰታሉ። ዳዊት ደግሞ በአደባባዮቿ ላይ ይዘምራል። በሰማይም በምድርም በቃለ ዳዊት ሃሌሉያ ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር
ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ምስጋና ይገባል እያሉ ይዘምራሉ ነው የሚለው። ይህ ደግሞ የሚያሳየው በብርሃነ ዓለም ቅዱስ ጳውሎስ መልእክት ኤፌሶን ምዕራፍ 2 ቁጥር 14 ላይ ይኮንክሙ ነግደ ወፈላሲ አላ አንትሙ ሰብአ ሀገሪቶሙ ለቅዱሳን፣ እናንተ መጻተኞች አይደላችሁም ባላገሮች፣ ባለርስቶች፣ ባላባቶች ናችሁ እንጂ እስመ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት፣ በነቢያት መሰረትነት በሐዋርያት መሰረትነት ታነጻችኋል ብሎ ብሉይ ኪዳንንና ሐዲስ ኪዳንን በብሉይ ኪዳን የነበሩ ነቢያት በሐዲስ ኪዳን ያሉ ወይም ደግሞ በሐዲስ ኪዳን ምስረታ ላይ የነበሩ የሐዋርያትና የነቢያት ትምህርት አንድ መሆኑን የሚያሳይ ነው። በቤተ ክርስቲያንም አሁን የሚፈጸመው ይህ ነው። ነቢያትም በውስጧ ይደሰታሉ፣ ሐዋርያትም በውስጧ ይደሰታሉ። ይቺ ቤተ ክርስቲያን ናት፣ መንግስተ ሰማያት ናት። በተለይ በደብረ ታቦር ትምህርታችን ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን የደብረ ታቦር ምሳሌ አድርጎ ሲያሳይ ከነቢያት ሙሴና ኤልያስን ከሐዋርያት ሶስቱን ወስዶ ያሳየበት አንደኛው ምክንያት በሐዲስ ኪዳኗ ቤተ ክርስቲያን ብሉይ ኪዳንና ሐዲስ ኪዳን አንድ ሆነው የብሉይ ኪዳን ጻድቃንና የሐዲስ ኪዳን ጻድቃን አንድ ሆነው በቤተ ክርስቲያንም በመንግስተ ሰማያትም ስማቸው እየተጠራ መኖሩን ያመለክታል። ሌላው ደግሞ ነቢያትና ሐዋርያት አንድ መሆናቸውን በሰማይና በምድር ያሉም ደግሞ ይደሰታሉ፣ በዳዊት ቃልም እየዘመሩ ይዘምራሉ ማለት ደግሞ ቤተ ክርስቲያን የመላእክትም የሰው ልጆችም ህብረት ናት። ቤተ ክርስቲያንም የሙታንም የሕያዋንም ህብረት ናት። ሙታን ስንል እግዚአብሔርን በሚገባ አገልግለው ባለራእዩ ቅዱስ ዮሐንስ በጌታ የሚሞቱ ብፁዓን ናቸው ብሎ የተናገረላቸው ንስሐ ገብተው የሞቱ ማለት እንጂ ሙታን የሚለው ሁለት ትርጉም ነው ያለው። በቁማቸው የሞቱ በኃጢአት የሞቱ ንስሐ ያልገቡ ሰዎች ሙታን ይባላሉ። የአገልግሎት ዘመናቸውን ጨርሰው ደግሞ በቅድስና በንጽህና ኑረው የሞቱ ሰዎች ደግሞ ሙታን ይባላሉ። ግን ሕያዋን ናቸው። ሕያዋን ናቸው። እኔ የሙታን አምላክ አይደለሁም፣ ይሄ የአብርሃም የይስሐቅ የያዕቆብ የሕያዋን አምላክ ነኝ እንዳለ። ስለዚህ ስራ ሰርተው ያለፉ ሰማዕታት ቅዱሳን ክርስቲያኖች በቤተ ክርስቲያን በተለይ በቅዳሴያችን ጊዜ የሞቱ ያለፉትንም እናነሳለን፣ አዲስ የሞቱትንም እናነሳለን። ስለዚህ ቤተ ክርስቲያን የሕያዋንና የቅዱሳን የምድራውያንና የሰማያውያን የመላእክት ህብረት ፍጻሜ ስለሆነች እኒህ ሁሉ ነቢያትም ሐዋርያትም በሰማይም በምድርም ያሉ ይደሰታሉ፣ ያማልዳሉ፣ አገልግሎት ይሰጣሉ፣ ቅድስናቸውን በረከታቸውን አምኖ ለሚለምን ይሰጣሉ ለማለት ቅዱስ ያሬድ ቅድም ባልነው መልኩ አንድ ላይ አስተባብሮ ያስቀመጠው ቃል ነው ማለት ነው። ቃልያት ያሰማልን። ተመልካቾቻችን እየተወያየን ያለነው ማዕደ ቅዱስ ያሬድ የተሰኘውን ሳምንታዊ መርሃ ግብር ነው። በዛሬው ዕለት ደግሞ ኅዳር 21 የሚከበረውን የቅድስት ድንግል ማርያም በኦሪቱ የታቦተ ጽዮን ዓመታዊ በዓል መታሰቢያ በማድረግ በብሉይ ኪዳንና በአዲስ ኪዳን ያለውን አንድነትና ልዩነት እየተበራራ የሚቀርብበት ዜማና ትርጓሜ ያለው ልዩ መርሃ ግብራችን ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ በአክብሮት እንጋብዛለን። ያሬድ ለማህሌት ወቅኔያት ወባደር መምህር ትዕግስቱ በአንገድጋሪ ወይም በምልጣኑና በስመላለሙ ከቃኙት ውስጥ የምልጣኑን አመላለስ የስመላለሙን ወረብ እንዲሁ ያሰሙ። እዝራኒ ተናገራ እዝራኒ ተናገራ ዳዊት ዘመራ ተናገራ ዘመራ ዳዊት ተናገራ ዳዊት ዘመራ ተናገራ ዘመራ
ዘካርያስ ርእየ ተጓመ ማኅቶት ኰለንታ ወርቅ በየማና ወበጸጋማ እጹቀጸ ዘካርያስ ርእየ ተጓመ ማኅቶት ኰለንታ ወርቅ በየማና ወበጸጋማ እጹቀዘ ነቢያት ይትየስሑ ሐዋርያት ይትሐሰዩ በውስቴታ ወዳዊት ይዜምር በውስተ ማኅፈሪሃ ነቢያት ይትየስሑ ሐዋርያት ይትሐሰዩ በውስቴታ ወዳዊት ይዜምር በውስተ ማኅፈሪሃ ነቢያት ይትየስሑ ሐዋርያት ይትሐሰዩ በውስቴታ ወዳዊት ይዜምር በውስተ ማኅፈሪሃ ሃሌ 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 ሃሌሉያ 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 ሃሌ 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 ሃሌሉያ
እዝራኒ ረያ ወተናገራ ወሶበርያ ከመ ብእሲት ህዝንት ወትክስት እንዘ ትበኪ በእንተ ውሉዳ እዝራኒ ረያ ወተናገራ ወይቤላ ኢትሬየኑ ላሃ ዚአነም እንተረከበተነ በእንተ ጽዮን እዝራኒ ረያ ወተናገራ ወይቤላ ኢትሬየኑ ከመ ተነስተ መቅደስነ ታስይረ መዝሙርነ አርመመ ስብሐቲነ ወወድቀ ምክህነ እዝራኒ ረያ ወተናገራ ወይቤላ ኢትሬየኑ ላዚአነም ወጠፍአ ማህቶተ ብርሃን ወተበርበረት ታቦተ ሕግነ እዝራኒ ረያ ወተናገራ ወይቤላ ኢትሬየኑ ወተገመነ ቅድሳቲነ ወረኩሰ ስምዕነ ወሐስሩ አግአ ዚአኒነ እዝራኒ ረያ ወተናገራ ወይቤላ ኢትሬየኑ ወውእዩ ካህናቲነ ወተፄወው ሌዋውያኒነ እዝራኒ ረያ ወተናገራ ወይቤላ ኢትሬየኑ ተቀትሉ ደናግሊነ ታስህቦ ጻድቃኒነ ወደክሙ ጽኑዓኒነ እዝራኒ ረያ ወተናገራ ወይቤላ ኢትሬየኑ ላ
ወእም ኩሉሰ ዘየአቢ ተሃትመት ጽዮን ወወፃ እምኔሃ ክብራ ወገባይነ ውስተ እደ ጸላእትነ እዝራኒ ረያ ወተናገራ ወይቤላ ኢትሬኢኑ ለአሕዛነ እንዘ ዘንተ ይትናገራ ደንገጸ ወፈርሃ ቀሪቦታ ግብተ በርሃ ገጻ እምፀሐይ ተሳሃልከ እግዚኦ ምድረከ ሃሌሉያ ዘካርያስ ርእየ ተቋመ ማኅቶት ገነተ ትፍስሕት መካነ ዕረፍት እንተ ይእቲ ማኅደር ለካህናት ለእለ የሃድሩ በፈሪሃ እግዚአብሔር ይእቲኬ ቤተ ክርስቲያን በውስቴታ ያርጉ ስብሐተ ካህናት በብዙህ ትፍስሕት ወበሰላም። ቃለ ሕይወት ያሰማልን። መምህር ትዕግስቱ ስሜነህ ግሩም የሆነውን የቅዱስ ያሬድ ጣዕመ ዜማ አሰምተውናል። መጋቤ ብሉይ አእምሮ ደግሞ ይህንን ረዥማውን አዝማቹን አንዴ ካብራሩ በኋላ እየዘለሉ በአዝማች አብራሩልን። እንግዲህ ቅድም ደጋግመን እንዳልነው በተለይ የአቡኑ የባሉን ምስጢርም የመጨረሻውን ክፍልም ጠቅሎ የያዘ ስለሆነ እዝራኒ ርያ ወተናገራ እዝራ አይቶ ተናገራት ወሶበርያ ከመቢሲት ህዝንት ወትክዝት እንዘትበኪ በይንተ ውሉዳ ስለ ልጆቿ እያለቀሰች እያዘነች እንዳዘነች እንደተከዘች ሴት ሁና እዝራ አያት። እንግዲህ እዝራኒ ርያ ወተናገራ ወይቤላ የሚለው አዝማች ነው። በትርጓሜ ትምህርት እየተደጋገመ አንድ ቦታ ላይ የሚመጣ ቃል ደጊመ ቃል ይባላል። በዜማ ደግሞ በተለይ ዜማውን እየመራ መሀል ላይ የሚባል ቃል አዝማች ነው የሚባለው። እንግዲህ እዝራኒ ርያ ወተናገራ ወይቤላ የሚለው አዝማች ስለሆነ አንድ ጊዜ ከተረጎመው ደግመን አንተረጉመውም። እዝራኒ ርያ ወተናገራ ወይቤላ ይትሬኢኑ ለአሕዛነ እዝራኒ ርያ ወተናገራ እዝራይቶ ተናገራት ወሶበርያ ከመቢሲት ህዝንት ወትክዝት እንዘ ትበኪ በይንተ ውሉዳ ስለ ልጆቿ ያዘነች እያዘነች እየተከዘች ወይም ደግሞ እንዳዘነች እንደተከዘች ሴት ሆና እዝራ አያት። እንግዲህ መሀል ላይ ያለው እዝራኒ ርያ ወተናገራ ወይቤላ ይትሬኢኑ ለአሕዛነ እንተረከበተነ በይንተ ጽዮን አይቶ ከተናገራት በኋላም እንዲህ አላት፣ ስለ ጽዮን የደረሰብንን መከራ አታይምን? መጀመሪያ እሷ አዝንተኛ ሆና አይቷታል። እሱም ደግሞ ቀርቦ አይቶ እኛም እኮ
በጽዮን በደረሰብን ምክንያት እያዘን እያለቀስን ነው፣ የኛን መከራስ አታይም ይላታል። ይሄ አዝማቹ ነው እንግዲህ በዜማ ትምህርት አዝማች ማለት መሀል ላይ እየገባ ዜማዎቹን የሚመራ ነው፣ ወይም ደግሞ ተደጋግሞ የሚባል ነው። አሁንም እዝራኒ ወይቤላ ይትርኤዩኑ ከመተነስተ መቅደስነ መቅደሳችን እንደፈረሰ ተስረ መዝሙርነ መዝሙራችን እንደቀረ ወአርመመ ስብሐቲነ ምስጋናችን እንደታጎለ ወወድቀ ምክህነ መመኪያችን ዘውዳችን መመኪያ ማለት ወይም ደግሞ ክህነታችን መንግስታችን እንደወደቀ እንደቀረ አታይምን ብሎ ጠያቂው እዝራ ነው። የሚጠይቃት ደግሞ በሐዘንተኛ ሴት ተመስላ ወይም ደግሞ ሐዘንተኛ ሴት መስላ ያያትን ነው። ለሷ በቃለ ምልልስ መልኩ ነው። ወጠፋ ማየቶተ ብርሃን የብርሃን መብራት ጠፋ፣ ወተበርበረት ታቦተ ሕግነ የሕጋችን ታቦት ጽዮንም ተዘረፈች፣ ወተገመነ ቅድሳቲነ ንዋየ ቅድሳታችን ተዳደፈ፣ ወይም ደግሞ ወተገመነ ቅድሳቲነ ቅድስናችን ተዳደፈ፣ ወረኩሰ ስምነ ስማችን ረከሰ። እንግዲህ እስራኤል የሚለው ስም እስራኤል ማለት ከሃሊ ህሊና ሰብ ዘኢሬዮ ከሃሊ ከማአምላኩ እንደ አምላኩ ቻይ የሆነ በመከራ የሚያልፍ የሚል በተለይ ለኛ ክርስቲያን የሚለው ስማችን ኃይላችን እንደሆነ ለእስራኤላውያን ደግሞ እስራኤል የሚለው ስማቸው መጠሪያ ስማቸው በግዝረት ያገኙት ስም ስለሆነ ወረኩሰ ስምነ ስማችን ጠፋ ተሻረ። አሁንም እዝራኒ ሪያይልና የሆኑትን ነገሮች ሲናገር ተቀትሉ ወረኩሰ ስምነ ወአስሩ አጋዚያኒነ በጣም ነፃ አውጪዎቻችን ነገስታቶቻችን ጎሰቆሉ ደከሙ። ወውዩ ካህናት ደግሞ በእሳት ተቃጠሉ። ወተጼወው ሌዋውያኑ ደግሞ ተማረኩ። ተቀትሉ ደናግሊነ በሴትም በወንድም ያሉ በድንግልና የኖሩ ጋብቻ ያልፈጸሙ እንዲሁም ገና ወጣቶቹ ለማለት ደናግሎቹም ደግሞ ተገደሉ። ተስህቡ ጻድቃን በአደባባይ ተጎተቱ፣ መከራ ተቀበሉ። ወደክሙ ጽኑዓኒነ ኃያላን ነፃ ያወጡናል ኃያላን ያልናቸው ነፃ ያወጡናል ያልናቸው ሰዎች ደግሞ ደከሙ። ወምስለ ወይም ኩሉ ሰዘያቢ ታሃት መጽዮን ይህ ሁሉ በካህናት በደናግል በኃያላን በነገስታት የደረሰው መከራ ይቅርና አሁን ደግሞ ታቦተ ጽዮን ተማረከች ወይም ደግሞ ጠፋች። ወወፃ ምኒሃ ክብራ ከሷም ክብር ተለየ። በተለይ በታቦተ ጽዮን መማረክ ከእስራኤል ክብር ለቋል። ሳሙኤል ምዕራፍ 6 ቁጥር 22 ላይ ያለው ተስረ ክብሮሙ ለእስራኤል እስመ ነስእዋ ለታቦተ እግዚአብሔር የእግዚአብሔር ታቦተ ጽዮን ተማርካለችና ክብር ከእስራኤል ለቀቀ። ስለዚህ ታቦተ ጽዮን የእስራኤል ክብራቸው ኃይላቸው ስለነበረች ከሷም ወይም ከእስራኤል ክብር ተወሰደ ይልና ወገባይነ ውስተደ ጸላኢትነ በታቦተ ጽዮን መማረክ ምክንያት ኃይል እናገኝ የነበር ጥላቶቻችን እናሸንፍ የነበረ ታቦተ ጽዮንን ይዘን ብዙ እናሸንፍ የነበረ በሷ መማረክ ምክንያት ለጥላቶቻችን ተላልፈን ተሰጠን፣ በጥላቶቻችን እጅ ወደቅን። እንግዲህ እዝራኒ ሪያ ወተናገራ እዝራም አይቶ ተናገራት። እኛም እኮ የሁሉ መከራ እየደረሰብን ነው አታይምን? የእኛን መከራ አታይምን እያለ መለሰላት ይልና ወንዘ ዘንተ ይትናገራ ይህን ከእሷ ጋር እሱ የራሱን ሐዘን እሷ ጋር ቃል በቃለ ምልልስ ላይ እንዳሉ ወንዘ ዘንተ ይትናገራ ይህን ሲናገራት ደንገጸ ወፈርሃ ቀሪቦታ ደነገጠ መቅረብም ፈራ። እስመ ግብተ በርሃ ገጻ እምነ ፀሐይ ፊቷ ድንገት ሐዘንተኛ የነበረች ሴት አሮጌ ልብስ የነበረች ሴት መናገር የሚያስችል ሴት በጣም የነበረችዋ በአንድ ጊዜው ፊቷ በርቷልና ብሎ ይናገራል። በተለይ ይህን አድማጭ ተመልካቾቻችን ሙሉ ዝርዝር ጉዳዩን ለማንበብ መጽሐፈ ዕዝራ ስቱኤል ምዕራፍ 9 ቁጥር 24 ላይ በተለይ ከቁጥር 1 ጀምሮ ስታነቡ ዝርዝር ጉዳዩን በምን እንደሆነ ዕዝራ ያየውን ራእይ መልአኩ እየተረጎመለት ያሳየዋል። ይህ ጠቅለል አድርጎ የሚያሳየው ቅድም መግቢያ ላይ
ጉዳይ እንዳልኩት ነቢያት ትንቢትን የሚያስተላልፉበት ሶስት መንገድ ነበረ፣ ወይም ደግሞ ለሶስት ዓላማ ነው ብያለሁ። ያልነበሩበትን ዘመንና ያሉበትን ወደፊት የማይኖሩበትን ዘመን ነው። አሁን ዕዝራ ሲናገር የእስራኤልን ምርኮ ይናገራል፣ በሱ ዘመን የነበረውን ምርኮ ይናገራል። አሁን ደግሞ በእኛ ዘመን በሀገር ጉዳይ፣ በቤተ ክርስቲያን ጉዳይ፣ በካህናት ጉዳይ፣ በደናግል ጉዳይ፣ በወጣቶች ጉዳይ ያለውን ጉዳይም የያዘ ነው። ስለዚህ የነቢይ ቃል ስለሆነ ትናንትናን ዛሬንና ነገን አሁን ዛሬ የኛን ዘመንም አካቶ ስለሚናገር በዘመናችን እንግዲህ ታሪኩን አጠር አድርጎ ለመተረክ ዕዝራ አንዲት ሴት ሐዘንተኛ ሁና አያት። ምን ሆነሽ አዝነሻል ሲላት መካን ነበርኩ፣ አንድ ልጅ ወለድኩ። የአንድ ልጅ 30 ዘመን መካን ሆኜ ከኖርኩ በኋላ አንድ ልጅ ወለድኩ። ያ ልጅም ወድቆ ሞተ። ልጅ ወድቆ ስለሞተብኝ በዚህ ምክንያት ሐዘንተኛ ሆናለሁ ብላ ትመልስለታለች። በተለይ ቅድም የሚለው ነበረ አያት። ካያት በኋላ ደግሞ ሀገር ናት ይላል። ወዕዝራ ኒርያ በአምሳለ ብኢሲት ህዝንቶ ትክስት አዝና ተክሳያት ወይ ኮነት ብኢሲተ አለ ሀገር ቅድስት ናት እንጂ ሴት አይደለች። ምሳሌ ነው ማለት ነው። ስለዚህ ዕዝራ ቀርቦ ያያት ያነጋገራት ቤተ እስራኤል ናት። በብሉይ ኪዳን የነበረው ሐዘንተኛ የነበረው ማቅ ለብሳ የነበረች ቤተ እስራኤል ናት። ሲቀርብ ደግሞ መቅረብ ፈራ የተባለ አንደኛ ሐዲስ ኪዳንን እመቤታችን መንግስተ ሰማያትን ነው። ምክንያቱም በቅርብ ያነጋገራት የሐዘን ልብስ ለብሳ ያያት ቤተ እስራኤልን ነው። ፊቷ በርቶ ደግሞ የደነገጠ ደግሞ ያ የብሉይ ኪዳኑ ዘመን አልፎ በሐዲስ ኪዳን ደግሞ ቤተ ክርስቲያን በተለይ ሊቁ ቅዱስ ዮሐንስ አፈወርቅ ምኩራባነ መተጸምሮ ቤተ ክርስቲያን ታጽፈቶ የምኩራብ የሐዘን ልብስ ተቀይሮ ወይም ያ ትንቢት የነበረው በቤተ ክርስቲያን ደግሞ ቤተ ክርስቲያን አዲስ ሆና እኛንም አዲስ አርጋ የምትኖር ስለሆነ ቤተ ክርስቲያንን እመቤታችን መጀመሪያ ምሳሌውን ካየ በኋላ አማናዊቷን ሳይ ደግሞ ቀርቦ ማየት አልቻለም። ፊቷ በርቷልና ከእመቤታችን ዘመን አልደረሰም፣ ከአዲስ ኪዳን ዘመን አልደረሰም፣ ዘመን ስለከለከለው። ስለዚህ መጀመሪያ ቤተ እስራኤልን በሐዘን በትካዜ በስደት የነበሩትን ምርኮውን፣ የካህናቱን መገደል፣ የቤተ መቅደሱን መፍረስ፣ የስብሐተ እግዚአብሔሩን መታጎል ቀርቦ አይቶ ደግሞ መቅረብ ፈራ የተባለ ደግሞ እመቤታችንና ቤተ ክርስቲያንን ታቦተ ጽዮን ይህን ሶስቱን የሚያስተረጉም ነው። ይህን ጠቅለል አድርገው ደግሞ ራሳቸው እስራኤል ሐዘናቸውን የገለጹበት መዝሙር አለ። መዝሙረ ዳዊት መዝሙር 136 ቁጥር 1 ላይ በባቢሎን ወንዝ ተማርከን ባለንበት ጊዜ አመስግኑ አሉን አናመሰግንም አልን፣ የምስጋና ዕቃ የለንም አልን የሚለው በአጠቃላይ ውስተ አፍላገ ባቢሎን ህየ ነበርነ ወበከይነ ሶበ ተዘከርናሃ ለጽዮን ታቦተ ጽዮንን ባሰብናት ጊዜ ኢየሩሳሌምን ባሰብናት ጊዜ ባሮች ሆነን ተማርከን በባቢሎን ወንዝ ከቤተ መቅደስ ወጥተን ቤተ መቅደሱን በሀገራችን እናድርግ የነበረውን ባሰብን ጊዜ አለቀስን ብለው ይህንን መዝሙር ዘምረዋል። ውስተ ኮያት ያሰቀለን ዚራቲነ የምስጋና መሳሪያዎቻችንም ደግሞ ዛፍ ላይ ሰቀልን አቁመናል። ይቤሉነ ለጽዮን ህልዩ ለነ መሐለ ያለ ጽዮን ማርከው የወሰዱን ደግሞ ለማሾፍ ለመዘበት ብለው ለአምልኮተ እግዚአብሔር ለምስጋና ሳይሆን እስቲ ባገራችሁ ታመሰግኑት የነበረውን ምስጋና አመስግኑልን አሉን። ፎ ነሐሊ በምድር ማህሌተ እፎ ነሐሊ ማህሌተ በምድር ነኪር ምድር ነኪር ማለት እንግዲህ አምልኮተ እግዚአብሔር የሌለበት ማለት ነው። ይታምልክ ባይዳ አምላከ ዘይንበል ከኔ ሌላ አምላክ አታምልክ። ጣዖት በሚመለክበት ነኪር የተባለ በጣዖት ምድር አምልኮተ እግዚአብሔር በማይጠራበት እንዴት ምስጋና እናመሰግናለን፣ እንዴት መስዋዕት እናቀርባለን ብለው ስለ ሀገራቸው አዝነው አልቅሰው እግዚአብሔር ወደ ሀገራቸው ወደ ቀያቸው ወደ ቦታቸው እንዲመልሳቸው ጸልየው ሲመለሱ ደግሞ ቤተ መቅደስ እንደሚሰሩ ስለተስለው ያለቀሱበት ስለሆነ ዕዝራ የተናገረውም ዳዊት የተናገረውም በተለይ ይህንን የሚያስይዝ ነው። ቅድም እንዳልኩት ይህንን የሚያስተረጉም ነው። ቅድም እንዳልኩት በተለይ ነቢያት ትናንትናን ዛሬን ነገንም ስለሚናገሩ ይህ መዝሙር በተለይ ዛሬ ከኛ ጋርም ይተረጎማል። በቤተ ክርስቲያናችን ላይ ከሚደርሰው መከራ የተነሳ በክርስቲያኖች ላይ ከሚደርሰው የተነሳ በኢትዮጵያውያን ላይ ከሚደርሰው ሞት፣ መከራ፣ ስደት የተነሳ ይህ የሚያስተረጉም ነው። በጣም ደስ የሚለው ግን ይህን ሁሉ ሐዘን ከተናገረ በኋላ ነቢዩ ዕዝራ በተስፋ ነው የሞላው።
ፊቷ በርቶ ነው ያያት። ያቺ አዘንተኛ የነበረችዋ ማቅ የለበሰችዋ ስደተኛ የነበረችዋ ፊቷ በርቶ መቅረብ እስከሚያቅተው ድረስ ከፀሐይ 7 እጅ ፊቷ በርቷል ማለት ነው። ስለዚህ ሐዘኑ ተወግዷል ማለት ነው። ስለዚህ በተለይ በተስፋ ነው የጨረሰው። የሀገራችን የምናየው ሐዘን መከራ የእያንዳንዳችን የቤተ ክርስቲያናችንም ሐዘን በተለይ በዚህ ትምህርት ላይ ይህን ሁሉ ሐዘን የካህናትን ሞት፣ ስደት፣ የደናግልን፣ የኃያላን፣ የነገስታትን ሞት ከተናገረ በኋላ ይህን ሁሉ አስወግዶ ሰው ያ መከራው ያለፈላት በብርሃን የተሞላች በተስፋ የተሞላች ሴት ነው ያየ፣ ሀገር ነው ያየ። ስለዚህ እኛም በተለይ አሁን ከወቅታዊ ጉዳይ ጋራ ይህ መከራ ካለፈ በኋላ የተሻለች ቤተክርስቲያን፣ የተሻለ ትውልድ፣ የተሻለ አቅም እንደሚኖረን ተስፋ ያሳያል ለማለት ነው። ከዚህ ጋር አያይዞ ባጭር ለማጠቃለል የቅዱስ ያሬድ ትምህርት ሲያጠቃልል በሰላም ነው የሚያጠቃልለው። በተደጋጋሚ ያልነው ቃል ነው። በጥሬ ትርጉሙ ብቻ ነው የምተረጉመው። ዘካርያስ የተቋመ ማኅቶት ዘካርያስ የወርቅ ተቋም አየ ይልና ገነተ ትስፊት የደስታ ቦታ መካነ ረፍት የረፍት ቦታ እንተይቲ ማኅደር ለካህናት ለለ ያድሩ በፈሪሃ እግዚአብሔርን ፈርተው ለሚያድሩ ለካህናት ማደሪያ ይችናት ይቲኬ ቤተክርስቲያን በውስጤታ ያርጉ ስብሐተ ካህናት በትፍሲት ወበሰላም። ይቹም ቤተክርስቲያን ናት። እስካሁን ድረስ ተቋመ ማኅቶት ብላን ስንመስላት የነበረ የእረፍት ቦታ የደስታ ቦታ ይቹም ቤተክርስቲያን ናት። እግዚአብሔርን ፈርቶ የሚያገለግሉ ካህናት ደግሞ ማደሪያቸው ማመስገኛ ቦታቸው ናት። ይቹም ቤተክርስቲያን ናት። በውስጧ በቤተክርስቲያን ውስጥ ደግሞ ካህናት በሰላምና በደስታ ምስጋና ያቀርባሉ ብሎ በሰላም ነው የዘጋው። የቅዱስ ያሬድ ትምህርቶች በጣም ቅድም እንዳልሁት እንግዳ ትምህርቶች አሉ። በተለይ የሰንበት መዝሙራትን ይዘምርና ሰራ ለነ ሰንበተ ይላል። ይሄ ማለት ምን ማለት ነው? በምድር ላይ ያለውን ውጣ ውረድ ስለ አበቦቹም ስላሉ ነገሮች ይናገርና እግዚአብሔር የረፍት ሰንበትን ሰራልን ማለት በመንግስተ ሰማያት ነው የሚያጠቃልል ማለት ነው። ሁሉም በዚህ ምድር ላይ የምናደርገው አገልግሎት ለመንግስተ ሰማያት መግቢያ እንዲሆነን ስለሚያመለክት በሰራ ለነ ሰንበተ ብሎ ሲዘጋ በመንግስተ ሰማያት ወይም ደግሞ በመንግስተ ሰማያት ረፍት እንደምናገኝ ያጠይቃል። ይህን ደግሞ በሰላም ነው የዘጋው። በሰላም የዘጋበት ምክንያት ከዚህ ውጣ ውረድ በዚህ ዓለም ላይ ከሚያገኘን ውጣ ውረድ በኋላ በመንግስተ ሰማያት የዘላለም ረፍት፣ የዘላለም ምስጋና፣ የዘላለም ሕይወት እንዳለን ያጠይቃል ማለት ነው። ሲጠቀለል የቅዱስ ያሬድ ትምህርት በተለይ እንደው በማዕደ ቅዱስ ያሬድ የቅዱስ ያሬድን አይን ገለጠው እንጂ በዜማ በቅዱስ ያሬድ ዜማ ውስጥ ተረግዘው የሚኖሩ ብዙ ምስጢራት፣ ብዙ ምሳሌያት፣ ብዙ ትምህርቶች በዜማ ውስጥ ተውጠው ተረግዘው ነበር የሚኖሩ። አሁን ግን ከእርግዝና ከጽንስ ተወልደው አድገው ደግሞ ምእመናን ጣዕመ ዜማውንም ጣዕመ ትርጓሜውንም ጣዕመ ንባቡንም ጣዕመ ማብራሪያውንም እየተመለከቱ ስለሆነ በተለይ በማዕደ ቅዱስ ያሬድ የሚቀርቡ መተርጉማን የዜማ ባለሙያዎች እጅግ በሚዲያውም ከሚዲያ ውጭም ደግሞ በምንሰማቸው ቤተክርስቲያናችን ከፍ ያደረጉ ስለሆኑ መጋቤ ብሉይ ተወው አዘዘ በዚህ በኩል በተለይ በቤተክርስቲያን በኩል ሰፊ አገልግሎት እየሰጡ ስለሆነ አጋጣሚውን ስላገኘው በዚህ ማመስገን ፈልጋለሁ። ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን፣ በእድሜ በጸጋ ይጠብቅልን። እንግዶቻችን ጥሪያችን አክብራችሁ እዚህ ስቱዲዮ ተገኝታችሁ ይህንን የመሰለ ሙያችሁን እውቀታችሁን ለአድማጭ ተመልካቾቻችን ስላካፈላችሁ በቅድስት ቤተክርስቲያንና በስራ ባልደረቦች ስም ልባዊ ምስጋናዬን አቀርባለሁ። አምላከ መምህራን በረድኤት በጸጋ ከተሟላ እድሜ ጋር ይጠብቅልን ያቆይልን ነው የምለው። ተመልካቾቻችን ስንወያይበት የነበረው ርዕሰ ጉዳይ ይህን ይመስላል። እንግዲህ የቅዱስ ያሬድ ዜማ ብቻ ሳይሆን ምስጢሩ፣ ትርጉሙ እንዲሁም ደግሞ በልብ ወለድ የተደረሰ ሳይሆን ከብሉያት ከሐዲሳት ከመጻሕፍተ ሊቃውንትና ከመጻሕፍተ መነኮሳት ከሌሎችም የቅዱሳን ገድላትና ድርሳናት አምጥቶ እንደ ንብ ቀስሞ ለበዓሉ የሚመቸውን የብሉዩን ከሐዲሱ ጋር እያጣጣመ የሐዲስ ኪዳኑን ደግሞ ከመንግስተ ሰማይ ከዘላለም መኖሪያችን ጋር እያነጻጸረ የሚያቀርብበትን መርሃ ግብር ነበር ስንወያይ የቆየ ነው። ከቀሪ መርሃ ግብሮቻችን ጋር አብራችሁ እንድትቆዩ እያልን
ለዛሬው በዚህ ያጠናቀናል። አምላከ ቅዱስ ያሬድ ከሁላችን ጋር ይሁን። የእመቤታችን ረድኤትና በረከት አይለየን። ወስብሐት ለእግዚአብሔር። ያሬድ ለማህሌት